ፋላሲ ኮምቦ። ይህንን ቃል ከዚህ በፊት ምግብ ላይ ነበር የምናውቀው። ይህ ሰው ግን በአንድ ጀልሳ ላይ የተለያዩ ፋላሲዎችን አንድ ላይ አድርጎ የፋላሲ ኮምቦ ስለሰራብን ይህንን ሁሉ ፋላሲ ደግሞ በአንድ ቪዲዮ ላይ ማካተት አድማጭ ተመልካችን ማሰልቸት ስለሚሆን በተለያየ ክፍል የምንዳስሳቸው ይሆናል። ለዛሬ አንድ ፋላሲ እንወስዳለን፣ አይተነው እንመለስና ሪያክት የምናደርግበት ይሆናል። ስሚዑኒ ማዛ ወረደ ፊል ወሃቢያ፣ ስለ ወሃቢያ ምን የወረደ ነገር አለ? ኢላ ሐዲስ ሁናከ የጥሉዑ ቀርኑ ሸይጣን። ይህ ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ለሻምና ለየመን ዱዓ ሲያደርጉ ለነጅድስ አላቸው አንድ ሰው ደገሙ። ሶስተኛው ላይ ምን አሉት? ሁናከ የጥሉዑ ቀርኑ ሸይጣን፣ ሁናከ የጥሉዑ ቁወቱ ሸይጣን አሉ። የሸይጣን ቅዋ የሆነ ሰው ይወጣል አሉ። ሙሐመድ ብኑ አብዲል ወሃብ ተፈጠረ። ፓተርን የሆነ የተያያዘ ነገር እንድንረዳ ከሰፕረስድ ኤቪደንስ ፋላሲን ጀምር። ይህ ፋላሲ ሰፕረስድ ዘ ኤቪደንስ ፋላሲ ይባላል። ሰፕረስድ ማለት መደበቅ፣ መሸሸግ ማለት ነው። ይህ ሰው በነጅድ ጉዳይ ላይ የተጠቀሱ ማስረጃዎችን ሰፕረስድ በማድረግ አብዛኛዎቹ ሰለፎችና ዑለሞች የሄዱበትን አቋም ወደ ጎን በማድረግ እና በመሸሸግ ለራሱ አቋም የሚመቸውን ብቻ መርጦ ትክክለኛው የእሱ አቋም እንደሆነ በማስመሰል የባልደረቦቹ አይምሮ ላይ ቁማር ለመጫወት ሲሞክር እናየዋለን። አብዛኞቹ የሄዱበትን የመረጡትን አቋም ስንፈትሽ እነ ኢብኑ ሐጀር አልአስቀላኒ የመሳሰሉ ታላላቅ የኢስላም ሊቃውንቶች የያዙት አቋም ነጅድ የሚለው ቃል ቀጥተኛ የአረብኛ ትርጉም የሚያስይዘው ከፍ ያለ ሃይላንድ የሆነ ቦታ ማለት ነው እና ኢብኑ ሐጀር አልአስቀላኒ የመሳሰሉ ታላላቅ የኢስላም ሊቃውንት ቀጥተኛ የአረብኛ ትርጉሙን በመያዝ ሃይላንድ ወይም ከፍታ ቦታዎች የሚለውን በመውሰድ ሐዲሱን ከመዲና በስተምስራቅ ያሉ ከፍ ከፍ ያሉ ቦታዎችን በሙሉ የሚያካትት ስም ነው ይላሉ። ከነሱም ውስጥ ኢራቅና የመሳሰሉ አካባቢዎችን ይጠቅሳሉ። በዛ አቅጣጫ ካሉ አካባቢዎች ነው የሞንጎሎች እንቅስቃሴም የኸዋሪጆች እንቅስቃሴም የተነሳው። ስለዚህም የእነ ኢብኑ ሐጀርና የመሳሰሉ ዑለሞች አቋም ከመዲና በስተምስራቅ ያለ ማንኛውም ከፍታ ቦታን የሚመለከት ነው፣ የሚያጠቃልል ነው የሚል ነው። ነገር ግን ይህ ሰው የሰራው ስህተት ወይም ፋላሲ አይደለም ሰሐቦች፣ ታቢዒዎች ከዑለሞችም እንደ እነ ኢብኑ ሐጀርና ሌሎችም ታላላቅ የኢስላም ሊቃውንት ያለፉበትን አቋም አንድም ተራ ሰው እንኳን ያላለፈበት አቋም በማስመሰል የራሱን እምነትና አስተሳሰብ ብቸኛ ከሰማይ የወረደ ወህይ አስመስሎ ለሰዎች በማቅረቡ ነው። ይህም ሰፕረስድ ዘ ኤቪደንስ ፋላሲ ወይም ውጤት ቀያሪ የሆኑ መረጃዎችን በመደበቅና በመሸሸግ የራስን አቋም ሰዎች ላይ የመጫን አካሄድ ወይም ሲስተም ነው። ግን ፎር ዘ ሴክ ኦፍ አርጊመንት ነጅድ የሚባለው አካባቢ ይህ ሰው እንዳለው እንመንለትና አዎ ሐዲሱ ላይ የተጠቀሰችው ነጅድ ሸይኽ መሐመድ ብን አብዱል ወሃብ የተወለዱባት ነጅድ ነች ብለን እንመንለት። ሸይኹ የነጅድ ሰው መሆናቸው የያዙትን ሀቅ ይቀይሯል? ይህ ራሱ ሌላ ፋላሲ ነው። በቀጣይ ክፍል እናየዋለን ኢንሻአላህ።